እንዴት አደራችሁ? ይሰማል? እሺ አይሰማም? ይሰማል? መልካም። እሺ በቅድሚያ ጥሪያችንን አክብራችሁ ስለመጣችሁ ሶስታችንም እዚህ ያለን ተቋማት እጅግ በጣም ማመስገን እንፈልጋለን። እንኳን በሰላም መጣችሁ ማለት እንፈልጋለን። ቀደም በመድረክ አስተዋቂው በተነገረው አግባብ መሰረት የዛሬውን ፕሬስ ሪሊዝ የምንሰጠው ሶስት አካላት ነን። ኢትዮጵያ ኢንቨስትመንት ኮሚሽን፣ የገንዘብ ሚኒስቴር እና እንዲሁ ደግሞ የልማት አጋሮች በጋራ 17 የሚሆኑ የልማት አጋሮች ኢትዮጵያ ውስጥ ያሉ ሁነን በሶስታችን በጋራ የምንሰጠው ማለት ነው። እንደሚታወቀው ኢትዮጵያ በተለይም ባለፉት ዓመታት ከለውጡ በኋላ ሶስት የኢንቨስት ኢን ኢትዮጵያ ፕሮግራሞችን በሀገር ደረጃ እጅግ በጣም በደመቀ ሁኔታ ማካሄድ ችለናል። ጀምሮ ግን አጠቃላይ በጋራ ማዘጋጀት የጀመርንበት ኢንቨስት ኢን ኢትዮጵያ ፕሮግራም ነው ማለት ነው። በጋራ ሲባል ባለፈው ዓመትም እንደምታስታውሱት ሶስተኛውን የገንዘብ ሚኒስቴር፣ ኢትዮጵያ ኢንቨስትመንት ኮሚሽን እና የልማት አጋሮች ኢትዮጵያ ውስጥ ያሉ የልማት አጋሮች በጋራ ሶስተኛውን አዘጋጅተን ነበር ይታወቃል ማለት ነው። ከዚህ በፊት የኢትዮጵያ ኢንቨስትመንት ኮሚሽን ብቻውን ሲያዘጋጅ በተናጠል ሲያዘጋጅ ነበር። ቢሆንም አሁን የጋራ ያደረግንበት ራሱ የቻለ ዓላማ ስላለው ነው ማለት ነው። አንድም በተለይ በተቋማት መካከል መናበብ፣ በተቋማት መካከል ቅንጅትን ማጠናከር አስፈላጊ ስለሆነ እና ኢንቨስትመንት ደግሞ በባህሪው በርካታ ተቋማትን የሚነካ ገንዘብ ሚኒስቴር ደግሞ አንዱ ተዋናይ ከመሆኑ ጋር የተገናኘ የልማት አጋሮችም በዛው አግባብ እያገዙ ያሉ መሆናቸው እሱን ከግምት አስገብተን በጋራ ብናደርገው ከሚል ከሶስተኛው ጊዜ ጀምሮ እያደረግን ያለ ነው ማለት ነው። ሁለተኛው በጋራ እያደረግን ያለበት አግባቡ አጠቃላይ የኢትዮጵያን እምቅ አቅም በማስተዋወቅ ረገድ በርካታ ተቋማት ሚና ስላላቸው እሱም ከግምት በማስገባት በተለይ የኢትዮጵያን እምቅ አቅሞች የምንላቸው ኢንቨስትመንቱ አካባቢ ያሉ እምቅ አቅሞችን ለማስተዋወቅ የልማት አጋሮችም ሌሎች ተቋማት ሚና ስላላቸው እሱም ከግምት አስገብተን ነው ማለት ነው። እንደው ለማስታወስ ያክል የ2017 ሶስተኛውን የኢንቨስት ኢን ኢትዮጵያ ፕሮግራም ስንመለከት ተሳትፎ ረገድ ከ750 በላይ የሚሆኑ ተሳታፊዎች የነበሩበት፣ ይሄን ደግሞ 750ውን በሀገር ደረጃ ከፍለን ብናስቀምጠው 58 ሀገራት የመጡ ሰዎች የተሳተፉበት እንደነበር ይታወቃል ማለት ነው። በተለይም ሰዎች ስንል ይሄ አንከር የምንላቸው ታዋቂ የምንላቸው ተጽዕኖ ፈጣሪ የሆኑ ባለሀብቶች የተሳተፉበት፣ ከፍተኛ የመንግስት ኃላፊዎች በክቡር የኢፌዴሪ ፕሬዝዳንት ጭምር መድረኩ የተከፈተበት እና ከፍተኛ የመንግስት ኃላፊዎች የነበሩበት፣ ታዋቂ ኢንቨስተሮች፣ ታዋቂ ፖሊሲ አውጪዎች ተጽዕኖ ፖሊሲ በማውጣት ረገድም እንዲሁ ሀሳብ ያጋሩ እንዲሁም የደገፉ ሰዎችም የተሳተፉበት ነበር ይታወቃል ማለት ነው። ነገር ግን የፕሮግራሙ ማብቂያ አልቲሜትሊ የፕሮግራሙ ማብቂያ የሚሆነው የኢንቨስት ኢን ኢትዮጵያ ፕሮግራም ይሰማላ። ዋናው የኢንቨስት ኢን ኢትዮጵያ ፕሮግራም ይሰራል ይሰማል። እንደሚታወቀው ሶስተኛው የኢንቨስት ኢን ኢትዮጵያ ፕሮግራም በተለይም ዋናው ዓላማችን ፕሮግራሙ የሚዘጋጅበት አንዱ ዓላማና ዋነኛው ዓላማ የኢንቨስትመንት ስምምነቶችን መፈራረም እንደሆነ ይታወቃል። ሁላችሁም እንደምታስታውሱት የ2017ቱ ሶስተኛው ዙር የኢንቨስት ኢን ኢትዮጵያ ፕሮግራም ላይ 1.6 ቢሊዮን ዶላር የኢንቨስትመንት ስምምነት ከ5 የተለያዩ ድርጅቶች ጋር የኢትዮጵያ ኢንቨስትመንት ኮሚሽን ማድረጉ ይታወሳል ማለት 1.6 ቢሊዮን ዶላር። እንግዲህ ስምምነት ማድረግ ብቻም ሳይሆን ያደረግነው ከ5 ተቋማት ጋር ነው፣ ከ5 ባለሀብቶች ጋር ነው። 5ቱም ባለሀብቶች ከስምምነቱ በኋላ ከኢትዮጵያ ኢንቨስትመንት ኮሚሽን የኢንቨስትመንት ፍቃድ ወስደው ሁሉም ወደ ስራ የገቡበት ይሄንን ልዩ ያደርገዋል ማለት ነው። መፈራረም ብቻም ሳይሆን የተፈራረምናቸው እንደውም ፕራክቲካሊ ወደ ስራ መግባት መቻላቸውና አንዳንዶቹ እንደውም ኦልሬዲ ኤክስፖርት የጀመሩበት አግባብ ስለሆነ ኢንቨስት ኢን ኢትዮጵያ ፕሮግራም በእርግጥም ከመፈራረምና ከሌሎችም ባለፈ በተግባርም እየታየ ያለ ኢንቨስትመንቱ ረገድም በውጭ ከተኛ ኢንቨስትመንት ረገድም ከፍተኛ ተጽዕኖ እየፈጠረ ያለ ቃልን በተግባር እየተረጎመ ያለ ስለመሆኑ ማሳያ ነው ማለት ነው። ስለ ሶስተኛው ይህን ያክል ካልኩኝ አራተኛው የኢንቨስት ኢን ኢትዮጵያ ፕሮግራም የሚካሄደው እዚሁ በመዲናችን አዲስ አበባ ስካይላይት ሆቴል የምናዘጋጅ የሚካሄድ ሲሆን እሱም መጋቢት 17 እና 18 በዚሁ በመዲናችን ይካሄዳል። ሶስተኛውን የኢንቨስት ኢን ኢትዮጵያ ፕሮግራም ባካሄድንበት አግባብ አራተኛውን የኢንቨስት ኢን ኢትዮጵያ ፕሮግራምም ሶስታችን ማለትም የልማት አጋሮች ገንዘብ ሚኒስቴርና የኢትዮጵያ ኢንቨስትመንት ኮሚሽን አሁንም በጋራ የምናዘጋጀው ይሆናል። ዓላማውም ቅድም ካልኩት
በጋራ የምናዘጋጅበት አግባብም ቅድም ካልኩት ጋር የሚገናኝ ነው ማለት ነው። ይህንን ብዬ የኢንቨስትመንት ፎረሙ ዓላማ ታዲያ ምንድን ነው? አንደኛ፣ ሁለተኛ፣ ሶስተኛ ብለን አሁን አራተኛ ላይ ደርሰናል። ኢንቨስትመንት ፎረማችን ዓላማ በዚህ ልክ ተቀናጅተን የምናዘጋጅበት ዓላማዎቹ ምንድን ናቸው የሚለውን በትንሹ 3 ዓላማዎችን ታሳቢ ያደረገ ነው ማለት ነው። አንዱ አጠቃላይ ትልቅ የኢንቨስትመንት ስምምነቶችን የምናደርግበት ይሆናል ማለት ነው። ይሄ ሁሉ ፕሮግራም የምናዘጋጅበት ግቡ የመጨረሻ ግቡ በተለይም የኢትዮጵያን ቀጥተኛ ኢንቨስትመንት ማሳደግ ስለሆነ በዛ ረገድ ይሄ ኢንቨስትመንት ስምምነቶችን ወይም ኢንቨስትመንት ዲሎችን የምናከናውንበት ይሆናል። ልክ አምና በሶስተኛው የኢንቨስት ኢን ኢትዮጵያ ፕሮግራም 1.6 ቢሊዮን ዶላር እንደተፈራረም ነው። አሁን ደግሞ 2.4 ቢሊዮን ዶላር እና ከዛ በላይ የሚሆን ስምምነት ለማድረግ ዝግጅት እናደርጋለን። አንደኛው ዓላማ የኢንቨስትመንት ዲሎችን የምናካሄድበት ይሆናል ማለት ነው። ሁለተኛ እንደምታውቁት በርካታ ስራዎች በመንግስት ሲሰራ ነበር። በተለይ 78 ዓመቱ ላይ ኢንቨስትመንቱ ረገድ የተሰሩ ስራዎች እጅግ በጣም እውነት ለመናገር የሚያኮሩ የሚያጓጉ ጉዳዮች ተሰርተዋል። አሁንም ደግመን የመንግስትን ቁርጠኝነት ለውጭ ባለሀብቶች ለሀገር ውስጥ ባለሀብቶችም ጭምር የምናሳይበት ደግሞ ሁለተኛው ዓላማችን ይሆናል ማለት እንደምታውቁት በሀገር ውስጥ ኢንቨስት ለማድረግ ከሚያስፈልጉ ጉዳዮች ውስጥ አንደኛው አጠቃላይ የኢንቨስትመንት ከባቢው ምቹ መሆን አለበት። ያንን ደግሞ ምቹ ለማድረግ በርካታ ስራዎች በመንግስት በኩል ሲሰራ እንደነበር ይታወቃል። በርካታ የህግ ማሻሻል ሲደረጉ ነበር። በርካታ በተለይም ደግሞ ኢንቨስትመንቱን ለማሻሻል በርካታ ስራዎች ሲሰሩ ነበር እና አጠቃላይ የኢንቨስትመንት ከባቢውን አሁንም ይበልጡኑ ምቹ ለማድረግ መንግስት ቁርጠኛ መሆኑን ከዚህም ባሻገር ደግሞ የከፈትናቸው በርካታ ሴክተሮችን መኖራቸውንም እንዲሁ ለውጭ ባለሀብቶችም በደንብ የምናሳይበትና የመንግስትን ቁርጠኝነት ደግመን የምናሳይበት ሁለተኛው ዓላማችን ተደርጎ ይወሰዳል ማለት ነው። ሶስተኛው እንደ ግብ እዚህ ላይ የምንወስደው አጠቃላይ የኢትዮጵያን እምቅ አቅም የምናስተዋውቅበት ይሆናል ወይም ደግሞ ፕሮሞሽን የምንለው ማለት ነው። ይሄ እንደምታውቁት ኢትዮጵያ በጣም ትልቅ ሀገር ናት። በጣም እምቅ አቅም ያላት ሀገር ናት። በርካታ ዘርፎች አካባቢ ልናነሳ የምንችለው በአምስቱም ስትራቴጂክ ሴክተሮቻችን ብሎም ኢመርጅ እያደረጉ ሴክተሮችን ስንመለከት የሀገራችን እምቅ አቅሞች በጣም በርካታ ናቸው፣ ሰፊ ናቸው። እነዛንም ጭምር ለውጭ ባለሀብቶች ኢትዮጵያ ማለት እንዲህ ያለ እምቅ አቅም ያላት ሀገር ናት። ኢትዮጵያ ዝግጁ ናት፣ በተለይ ለኢንቨስትመንት ዝግጁ የሆነች ሀገር ናት። ኢትዮጵያ ከምንም በላይ አዲሲቷ የኢንቨስትመንት መዳረሻነት የሚለውን ነገር በደንብ የምናስተዋውቅበት መድረክ ይሆናል ማለት እንደምታውቁት ከ2024 ከፈረንጆቹ አቆጣጠር ጀምሮ ኢትዮጵያ ከአፍሪካ ሁለተኛዋ የውጭ ቀጥተኛ ኢንቨስትመንት መዳረሻ ሆናለች። ይሄን የእኛም ዳታ ክሊል የሚያሳየው እሱ ነው። የተባበሩት መንግስታት ድርጅት በተለይም የአንክታድም ዳታ ክሊል የሚያሳየው እሱ ነው። ለረጅም ጊዜ እዛ አልነበርንም፣ ግን ከ2024 ጀምሮ ኦልሬዲ ሁለተኛ ደረጃ ነው ያለነው። ከምስራቅ አፍሪካ ደግሞ ካየነው መሪነቱን ስፍራ ይዘን ነው ያለነው ማለት ነው። ይሄንን በተለይ የኢትዮጵያን እምቅ አቅም ደግሞ በማስተዋወቅ እንደ ሶስተኛ ዓላማ ያዝነው ማለት ነው። ኢትዮጵያን ተቀዳሚ የኢንቨስትመንት መዳረሻ ከአፍሪካ ተቀዳሚ ኢንቨስትመንት መዳረሻ ማድረግም ግብ አድርገን የምንሰራበት ነው ማለት ነው። አሁን ሁለተኛ ነን፣ ነገር ግን ደግሞ ካለን እምቅ አቅም አንጻር በርካታ ስራዎችን መስራት ይጠይቃል። ረጅም መንገድ መጓዝ ይፈልጋል። ያንን እድል የምናስተዋውቅበት ይሆናል ማለት ነው። ተሳትፎም ካየነው እንግዲህ የአራተኛው ኢንቨስት ኢን ኢትዮጵያ ፕሮግራም ተሳትፎ አንዱ ቅድም ለማንሳት ነው የሞከርኩት በጣም ታዋቂ የምንላቸው በተለይም የኢትዮጵያ ኢንቨስትመንት ኮሚሽን፣ ገንዘብ ሚኒስቴር፣ ሌሎችም እንዲሁ አፕሮች ስናደርጋቸው የነበሩ አንከር የምንላቸው ባለሀብቶች በዚህ ሁነት ላይ ይሳተፋሉ ብለን እንጠብቃለን። አብዛኞቹም ደግሞ ኦልሬዲ ሬጅስተር እያደረጉ ስለሆነ አሁን ባለው ዳታ ራሱ በርካታ ባለሀብቶች ለመሳተፍ በኢትዮጵያ ኢንቨስትመንት ኮሚሽን ዳታቤዝ ላይ ኦልሬዲ ይዘናቸዋል፣ ሬጅስተር እያደረጉ ነው። አንዱ ተሳትፎ የሚሆነው ታዋቂ ባለሀብቶች ወይም አንከር የምንላቸው እና አዳዲሶቹ ማለት ነው። በተለይ አዳዲሶቹ ባለሀብቶች ከውጭ ይሳተፋሉ። በዚህ ረገድ ውጭ ያሉ የኛ ኤምባሲዎችም በርካታ ስራዎችን እየሰሩ ነው። አዳዲስ ባለሀብቶች ይሳተፋሉ ማለት ነው። ከዚህ ባሻገር በሀገር ውስጥም ደግሞ ያሉ የውጭ ባለሀብቶች ብሎም የሀገር ውስጥም ባለሀብቶች የአንከር የምንላቸውም እነሱም ይሳተፋሉ። ይሄ በተለይም ኢንቨስትመንታቸው እንዲያስፋፉም ጭምር ኦልሬዲ መጥተው ኢትዮጵያ ውስጥ ኢንቨስት እያደረጉ ያሉ አካላትም እንዲያስፋፉ ይበልጡኑ ደግሞ አሁንም ያላቸውን ትርፍ ኤክስፓንድ እንዲያደርጉና ሪኢንቨስት እንዲያደርጉ እነሱን ለማሳመን ጭምር መድረኩን የምንጠቀምበት ይሆናል። ሌላ የፖሊሲ አውጪዎች የሚሳተፉበት ይሆናል። የልማት አጋሮቻችን እነሱ የሚሳተፉበት ይሆናል። በኢትዮጵያ ውስጥ መቀመጫቸውን በመዲናችን ያደረጉ ኤምባሲዎች እንዲሁ እና አምባሳደሮች ተሳትፎ የሚያደርጉበት ይሆናል።
አልቲሜትሊ ከፍተኛ የመንግስት የስራ ኃላፊዎች የሚሳተፉበት ሆኖ መድረኩም ራሱ የሚከፈተውም አገራችን ባሉ የፊት አመራሮች ብለን እንጠብቃለን ማለት ነው። እንደዛ ካልን ታዲያ ከሚዲያ አካላት ምንድነው የምንጠብቀው የሚለውን ነገር ብሪፍሊ ላንሳና ለክብርት ወይዘሮ ሰመሪታ እሰጣለሁ። ከእናንተ ምንድነው የምንጠብቀው ካልን አንዱ እንግዲህ ይህንን ስራ ስንሰራ ትልቁ ሚና የሚጫወተው የሚዲያው አካል ሚዲያ አውትሌቱ ከፍተኛ ሚና ይጫወታል። በተለይ ሞቢላይዝ በማድረግ ረገድ በሌሎችም ጉዳዮች ማለት ነው። አንዱ ከሚዲያ አካላት ከእናንተ የምንጠብቀው ተከታታይ የሆኑ ዘገባዎችን ከዛሬ ጀምሮ ኦፊሻሊ መከፈቱን ኦፊሻሊ ፕሬስ ሪሊዙ ከሰጠበት ጊዜ ጀምሮ ኢንቨስት ኢትዮጵያን አስመልክቶ ተከታታይ ዘገባዎችን እንድትሰሩ ከእናንተ ኤክስፔክት የምናደርገው ነው ማለት ነው። ምክንያቱም ይሄ አንዱ ለሀገር አስተዋጽኦ ከምናደርግባቸው ጉዳዮች ውስጥ ይሄ ስለሆነ ሚዲያዎችም ይህን ኃላፊነት ወስዳችሁ በእኛ በኩል መረጃ በገንዘብ ሚኒስቴር ሁሉም አካላት መረጃ ለመስጠት የተደራጀ መረጃ ለመስጠት ኦልሬዲ ያቋቋምነት ቲም ስላለ ቲማችን መረጃ ይሰጣል። ተከታታይ የሆኑ ዘገባዎች ኢንቨስት ኢትዮጵያን አጠቃላይ የኢትዮጵያ እምቅ አቅምን አስመልክቶ ተከታታይ ዘገባዎች እንድትሰሩ ከእናንተ ኤክስፔክት የምናደርገው ይሆናል ማለት ነው። ከኢንቨስትመንት ኮሚኒቲው ደግሞ በተለይ የምንጠብቀው ተሳትፎ ብቻም ሳይሆን ደግሞ አገር ውስጥ ያሉ ኢንቨስተሮችም እንዲያስፋፉ ደግሞ ይሄ ሪኢንቨስት እና ኤክስፓንድ እንዲያደርጉም ጭምር የምንጠብቅበት ይሆናል ማለት ነው። በእኔ በኩል ይህን ያክል ካልኩኝ እጅግ በጣም አመሰግናለሁ። ለክብርት ወይዘሮ ሰመሪታ ልስጥ። ስናደርግ መንግስት ገቢ ያድጋል፣ ዜጎቻችን ስራ እያገኙ ይሄዳሉ። እኛ እንደ ሀገር ድህነትን እያሸነፍን ልማትን እያመጣን እንሄዳለን ነው። ስለዚህ ያው ሁላችንም የምናውቀው የሪፎርሞቻችን ሄዶ መጨረሻ ላይ አቺቭ ማድረግ የሚፈልጉት እነኚህን ግቦች ነው። እስካሁን በነበረን ፐርፎርማንስ ጥሩ የፖሊሲ ማዕቀፍ ላይ የሚታዩ ለውጦች ያሉበት የህግ ማዕቀፎቻችን የተቀየሩበት ሰዓት ላይ እንዳለን እናውቃለን። ዛሬ ላይ ግን ቆም ብለን ደግሞ ተቋማቶቻችንስ ምን ይመስላሉ፣ ባለሀብትን በማስተናገድ ረገድ ያለን አቲቲዩድ ያለን አገልግሎት ምን ይመስላል የሚለውን መንግስት ትኩረት ሰጥቶ እያየ ይገኛል። ከዚህ ጋር የተያያዙ እንደ መሶብ አይነት ኢኒሼቲቭስ በተለያዩ ሀገሪቱ ክፍል እንዲስፋፉ ለማድረግ ጥረት ይደረጋል። በቀጣይነት ግን ባለሀብቱ የሚያነሳቸውን ጥያቄዎች ቀረብ ብለን እየሰማን በተለይ ከግብር አሰባሰብ ከካስተምስ ጋር እንደዚህ ከመሬት አስተዳደር ጋር ተያይዘው የሚነሱ ጥያቄዎችን ለማስተናገድ ጥረት እናደርጋለን። ከዚህ ፕሮግራም ቀደም ብሎ ወይም በአመት ውስጥ በተከታታይ የሚካሄድ የፓብሊክ ፕራይቬት ዳያሎግ የምንለው መድረክ አለን። ይህ መድረክ የመንግስት ተቋማትንና ባለሀብቱን አንድ ላይ አምጥቶ ውይይት ማድረግ እንዲቻል ነው። ውይይት ስናደርግ ኢንቨስት አድርጉ ኑ የሚለውን ፕሮሞሽን ብቻ ማሰማት ሳይሆን ከመጣ በኋላ አንድ ኢንቨስተር ተከትለን ሀሳቡን ሰምተን ችግሮቹን ለመፍታት ጥረት እናደርጋለን። እንግዲህ ታዳጊ ሀገር እንደመሆናችን ተቋማቶቻችን በምንፈልገው ደረጃ ሁሉም ያልደረሱ በመሆኑ ሁሉም የተሳለጠ ሁኔታ ይኖረዋል ብለን ስለማንጠብቅ ያንን ደግሞ ቀርበን እየተነጋገርን እንፈታለን። ቀጣይ ሳምንት ላይ ከዚሁ ጋር የተያያዘ አንድ ሌላ የፓብሊክ ፕራይቬት ዳያሎግ እናካሄዳለን ማለት ነው። ኢንቨስት ኢን ኢትዮጵያ ሰፋ ብሎ ከሁሉም ዓለም ክፍል ለሚመጡ ባለሀብቶች ሀገር ውስጥም ላሉ ባለሀብቶች የሚዘጋጅ መድረክ ቢሆንም በቀጣዩ ወር ደግሞ ለምሳሌ ከአውሮፓ ህብረት ጋር እንደዚህ ከተለያዩ ሀገራት ጋር ደግሞ የምናደርጋቸው ዋን ኦን ዋን እንደየአካባቢው ያሉ ፍላጎቶችን የምናደምጥባቸው መድረኮች አሉ። ይሄ በደንብ ጠለቅ ብለን እንድንረዳና ፍላጎቶችን ለይተን ደግሞ እንደ መንግስት ውሳኔዎችን ለመወሰን የሚያግዙን ፕሮግራሞች ናቸው። በአጠቃላይ ስናይ ግን በጣም ወደ ኢትዮጵያ የመምጣት ኢትዮጵያ ውስጥ ኢንቨስት የማድረግ መነሳሳት አለ። እነኚህ መነሳሳቶች መሰረት የሚያደርጉት ኢትዮጵያ ውስጥ ያለው ትልቅ ሀብት ፖቴንሻል ይህን መሆኑን እናውቃለን። መንግስት ደግሞ የሰራቸው የፖሊሲ ለውጦች በማክሮ አካባቢ የተሰሩ ለውጦች፣ ፋይናንሻል ሴክተሩ ላይ የምናያቸው ሂደቶች እነኚህ በሙሉ ተንሰራስለው ብዙ ኢትዮጵያ ውስጥ ያለው ፖቴንሻል ትልቅ እንደሆነ እናውቃለን። ኤነርጂ ላይ ለምሳሌ ብናይ ኢትዮጵያ ከፍተኛ ኤነርጂ ከሚያመነጩ ሀገራት ነው። ይሄ ዓለም ላይ ብዙም የለም። እኛ አሳልፈን ለሌሎች አጎራባች ሀገሮች ሁሉ ኤክስፖርት የምናደርግ ሀገር ነን።
ስለዚህ ኢንስቲትዩሽኖቻችንን እያጠናከርን በሄድ ቁጥር ውጤታማ የሆነ ባለሀብትን መሳብ የሚያስችሉ ብዙ ፖቴንሻሎች አለ። በሌላ በኩል በርካታ ወጣት ያለበት ሀገር ውስጥ ነው የምንኖረው። ይህ ወጣት የእኛን ፈጥኖ መስራት ፈጥኖ ሪስፖንድ ማድረግ ይፈልጋል። ወደ ስራ የሚቀላቀለው ወጣት ቁጥር በጣም ብዙ ነው። የኢትዮጵያ ፖቴንሻል ግብርናው ላይ አለ፣ ማዕድን ላይ አለ፣ ማኒፋክቸሪንግ ላይ አለ፣ ዲጂታላይዜሽን ላይ እና ሌሎች ዘርፎች ላይ በጣም የምናየው ነው። ይህን መነሳሳት በባለሀብቱም ጋር ያለውን በሰራተኛው መካከል እና በማህበረሰባችን መካከል ያለውን መነቃቃት ብሪጅ ለማድረግ መንግስት ይህን ፕሮግራም አዘጋጅቷል። እንግዲህ የሚዲያው ኃላፊነት የሚሆነው የኛ እየመጡ ያሉ ለውጦችን ለወጣቱ ለፓብሊኩ ማስረዳት፣ እነዚህ ፕሮሰስ ውስጥ ደግሞ የሚመጡ ባለሀብትን ሀገር ውስጥ ያለ ባለሀብትን የመንግስት ተቋምም ሆነ በእነኚህ ተቋሞች ውስጥ የሚሰራ አካል አስፈላጊውን ግንዛቤ በመውሰድ ሀብት ወደ ሀገር ውስጥ እንደሚመጣ ተጨማሪ ሀብት ወደ ኢኮኖሚ ውስጥ እንደሚገባ በመረዳት የሚያስፈልገውን ግንዛቤ ወስዶ ድጋፍ ማድረግ እንዲችል ነው። እንግዲህ በየአካባቢው የምንሰማቸው ከትዕግስት ማነስ ጋር ተያይዞ አንዳንድ ቦታዎች ላይ የምናያቸው የሴኩሪቲ ቻለንጆች እንዳሉ እናውቃለን። እሱንም ለመወጣት መንግስት የናሽናል ዳያሎግ ኮሚሽንን አቋቁሞ የሚሰራቸው የተለያዩ ጥረቶች አሉ። እነኚህ ጥረቶች አንድ ላይ ተያይዘው ውጤታማ የሆነ ደረጃ ላይ ይደርሳሉ የሚል እምነት አለን። እስከዛው ግን እንደ ሚዲያ ኃላፊነታችን ያሉ መልካም ጅማሮችን ማስተዋወቅ፣ ይሄ በብዙ አካላት እየታየ ያለ ኢትዮጵያ ውስጥ ትልቅ ተስፋ የመለወጥ የመነቃቃት ሂደትን ሁሉም ደግፎ መንቀሳቀስ ያለበት መሆን ነው። ለዚህ አጋር የምንላቸው የውጭ አጋር ድርጅቶች ከገንዘብ ሚኒስቴር ጋር ከመንግስት ጋር በቅርበት የሚሰሩ እነኝህን የምንሰራቸውን ፕሮግራሞች ይደግፉናል። እንደ ድሮ ኢንቨስተር በስፋት የምንቀሰቅሰው ፕሮግራም እንዳለ ሆኖ ታርጌት አድርገን ደግሞ ኢትዮጵያ ጋር ከኛ ፍላጎት ጋር የሚሄዱ ባለሀብቶችን ደግሞ አበረታተን ለማምጣት የምንሰራቸው በርካታ ስራዎች አሉ። እነኝህን ስራዎች በዝርዝር በእነኝህ መድረኮች የምናስተዋውቅ ይሆናል። አመሰግናለሁ። Good morning, Excellencies, colleagues and members of the media. I apologize, I won't be able to speak in Amharic. We are here to officially begin the countdown to Ethiopia's High-Level Business Forum, which will take place between March 26th and 27th. Thank you for joining us today. We appreciate the chance to sit with you and share why the High-Level Business Forum matters and why this year's edition is especially important for Ethiopia. Ethiopia is at a turning point. The country has good momentum on reforms, on macroeconomic stabilization, on opening up sectors that were previously off limits to private sector. This year's High-Level Business Forum is particularly timely. Both the World Bank and the International Monetary Fund have recently reaffirmed Ethiopia has the potential to achieve broad-based and eventually double-digit inclusive growth. But that potential depends on keeping reforms on track and creating the conditions for private investment to flourish. Sustained macroeconomic reforms, improved competitiveness, and revitalized investor confidence are key ingredients for renewed growth acceleration. The Higher-Level Business Forum is designed precisely to send a signal that Ethiopia is open for business, committed to reforms, and ready to work hand in hand with investors to unlock opportunities. The forum will bring together government leaders, private sector actors, diplomatic missions, development partners to spotlight opportunities and highlight progress underway. Our message to investors, both local and international, is simple. Ethiopia has tremendous potential, and now is the time to engage. We are not asking investors to take a leap of faith. We are asking them to look at the evidence. A young and growing population, a strategic location,
strong agricultural foundations, and an expanding industrial base. With the government's reform agenda, a dynamic private sector, and the support of development partners, there is a real opportunity to accelerate investments and job creation. Crowding in private capital is essential for Ethiopia's medium-term growth trajectory, particularly in sectors with high multiplier effects, such as manufacturing, agribusiness, logistics, and digital services. The Higher Level Business Forum will showcase sectors where momentum is building and where investments can make a real difference for Ethiopia's growth. Without getting ahead of the forum itself, let me highlight 3 key features participants can expect. First, a stronger structured platform for dialogue between government and investors. Second, clearer information on investment priorities and ongoing reforms. And third, a space for practical engagement, making connections, forming partnerships, and identifying real opportunities. The forum will be a platform to build confidence and foster collaboration, not a one-off event. Development partners are fully committed to supporting Ethiopia's reform journey, and we have been listening carefully to what investors and businesses are asking for. The changes are real: a market-determined exchange rate, customs reforms aligned with the WTO, key sectors open to foreign investment, a new securities exchange, banking reforms, and active support for WTO accession. These are not promises, these are key steps that are already taken. They mark a clear shift toward a more market-driven economy. Our role is to sustain that momentum, supporting reforms, reducing investment risks, and helping create enabling conditions for a more sustainable and productive private sector investment. When those pieces come together, as they are beginning to hear, reforms translate into real investment, engagement, jobs, and growth. The Higher Level Business Forum is a good example of how government, private sector, and partners can work together towards a shared goal. Your role in all of this is essential. The success of the Higher Level Business Forum depends in part on how clearly and accurately Ethiopia's story reaches the people who need to hear it. Investors read what you write. They watch what you broadcast. They form impressions based on the narratives that reach them. We are asking you to help us tell this story honestly, the opportunities, progress, and the work still ahead. Welcoming participants, showcasing Ethiopia's potential, working together to thank you for your continued engagement and for helping us build momentum toward a successful forum. ሲሳይ ያነሳቸው ጥያቄዎች 3 ወደ 4 ስላነሳ አራቱንም ልሄድበት። አንዱ ያነሳው ጥያቄ ከዚህ በፊት የተፈረሙ ዲሎች ወደ ስራ ገብተዋል ወይ የሚለው ቀደም በደንብ ነው ለማንሳት የሞከርኩት። እንደ ምሳሌ እንደ ምሳሌ ቀደም ያነሳሁትን የሶስተኛውን ኢንቨስት ኢን ኢትዮጵያ ፕሮግራም ላይ የነበረውን ነገር ማንሳት ተገቢ ይመስለኛል። ሶስተኛው የኢንቨስት ኢን ኢትዮጵያ ፕሮግራም ባለፈው ዓመት 2017 ግንቦት ላይ እዚሁ አዲስ አበባ አካሄድ ነው። ከ5 ድርጅቶች ጋር ነው የፕሮግራሙ ማብቂያ ላይ ሚዲያ አካላትም ስለነበራችሁ ታስታውሳላችሁ ብዬ አስባለሁ። ከ5 ኢንቨስተሮች ጋር ነው የኢንቨስትመንት ስምምነት የተፈራረምነው። ሌላ ጊዜ እንዲያሉ የተፈራረምናቸው ጉዳዮች ወደ ስራ በማስገባት ረገድ እንግዲህ የጀመርነው በቅርብ ስለሆነ ማለት ነው ኢንቨስት ኢን ኢትዮጵያ ፕሮግራም ግን የ2017 ስናነሳው 5ቱም ከኢትዮጵያ ኢንቨስትመንት ኮሚሽን ጋር በተለይም የፕሮግራሙ ማብቂያ ዕለት የተፈረሙ ስምምነቶች በሙሉ ወደ ስራ ገብተዋል።
ምን ማለት ስራ ገብቷል ማለት የፕሮግራሙ ካበቃ በኋላ ሁሉም አምስቱም ድርጅቶች ኢትዮጵያ ኢንቨስትመንት ኮሚሽን በመገኘት የኢንቨስትመንት ፐርሚት አውጥተው ከዛ ከኢንቨስትመንት ፐርሚት ካወጡ በኋላም ወደ ስራ ገብተው ኢቭን ከዛ ውስጥ የተወሰኑቱ ኦልሬዲ በአንድ ዓመት በጣም ባጠረ ጊዜ ውስጥ ጭምር ኤክስፖርት ማድረግ ጀምረዋል። ለምሳሌ ሄዳችሁ እናንተ የሚዲያ አካላትን ቼክ ማድረግ የምትችሉት የተወሰኑቱ ሐዋሳ ልዩ ኢኮኖሚክ ዞን ያስገባናቸው ኦሪጂን ሶላር የሚባሉት ኤክስፖርት ጀምረዋል። ሉሜንቲክ የሚባል ሌላ ድርጅት ኤክስፖርት ጀምረዋል። ይሄ ማለት ኢንቨስት ኢትዮጵያ ፕሮግራም ላይ የተፈራረምናቸው ማለት ነው። ጎበዝ የሚባል ሀገርኛ ስም የሰጡት ነው። ጎበዝ የሚባል እዚሁ አዲስ አበባ አንዱ ለኛ ልዩ ኢኮኖሚክ ዞን ውስጥ ያለ እሱ ኦልሬዲ ኤክስፖርት ጀምሯል። ይሄ እውነት ለመናገር ከዚህ በፊት ያልነበር አዲስ ታሪክ የጀመርን መሆኑን ማሳያ ነው ማለት ነው። ሶ ፕራክቲካሊ የተፈራረምናቸውን በደንብ ወደ መሬት ያወረድንበት እንደመሆኑ መጠን አሁን ደግሞ ለዛም ነው አራተኛው ኢንቨስት ኢትዮጵያ ፕሮግራም መፈራረም ብቻም ሳይሆን የተፈራረምናቸውን ቃል የገቡትን ደግሞ ፕራክቲካሊ ኢምፕሊመንት እንዲያደርጉትም ጭምር ስራ እየሰራ ነው ያለነው። የማብሰል ስራዎች ለረጅም ጊዜ እያበሰልን ነው ያለነው። ይሄ ቱ ቢ ኦነስት በጣም መንኮራበት ይሄ ብቻም ሳይሆን ሲሳይ እንደምታስታውሰው በተለያየ ጊዜ ለመግለጽ እንደሞከር ነው አጠቃላይ የኢትዮጵያ የውጭ ቀጥተኛ ኢንቨስትመንት ፍሰቱ ጨምሯል ብለን በዳታ እኛም ሌሎችም አካላት ሲናገሩ ሌሎች አካላት የውጭም የሀገር ውስጥ ማለት ሲናገሩ እንደሰማችሁት አጠቃላይ ለመጨመሩ አንዱ አስተዋጽኦ ኢንቨስት ኢትዮጵያ ፕሮግራም ነው ብለን እንወስዳለን። አንዱ ማለት ነው። ግን ብሮደር ትልቁና አስተዋጽኦ ግን ያለው ግን አጠቃላይ በሀገር ደረጃ ያካሄድናቸው የማክሮ ኢኮኖሚክ ሪፎርሞቻችን ባለፉት 7 ዓመት የሰራናቸው በጣም ቀደም የዓለም ባንክ ተወካይ ሚስታንሳ እንደነበረው የሰራናቸው ሪፎርሞች ግን አጠቃላይ ለውጭ ቀጥተኛ ኢንቨስትመንት ፍሰቱ መጨመር ከፍተኛ አስተዋጽኦ አድርጓል። የተፈራረምናቸውን ፕራክቲካሊ ወደ ስራ ገብቷል። ኤክስፖርት ጭምር ጀምሮ ይሄ በአንድ ዓመት ጊዜ ውስጥ ኢንቨስትመንትን ወደ ኤክስፖርት ደረጃ ማድረስ ባይዚ የሚታሰብ አይደለም። በባህሪው ኢንቨስትመንት አንድ ኢንቨስትመንት በጣም ፈጠነ ከተባለ ሁለት ዓመት ተኩል አካባቢ ይፈጃል ማለት ነው። ኮንስትራክሽን አልቆ ሌሎች ጉዳዮች አልቆ ኤክስፖርት ደረጃ ለመድረስ ይሄኛው አንድ ዓመት ባልሞላ ጊዜ ውስጥ ጭምር ወደ ኤክስፖርት የደረሱበት ስለሆነ ይሄ አጠቃላይ እንደ ኢትዮጵያ ኢንቨስትመንት ኮሚሽንም በተለይ ታርጌት አድርገን ኢንቨስተሮችን እየመረጥን ስለመሆኑ ይሄ ማንም እየመጣ ወክ እያደረገ የሚገባበት ሳይሆን ኳሊቲ ኢንቨስትመንቶችን ሰስተነብል የሆነ ኢንቨስትመንቶችን ታርጌት እያደረገ ስለመሆኑና ከእሱ ጋር ተያይዞ ደግሞ ፕራክቲካሊ በኢትዮጵያ ኢንቨስትመንት ውስጥም ለውጥ እያመጡ ያሉ ተገቢ ሚና የሚጫወቱ ያሉ እንደሆኑ አይ ቲንክ ማንሳት ይቻላል። ይህንንም ባለፈው ክቡር የኢፌዴሪ ጠቅላይ ሚኒስትርን በፓርላማው በነበረም ይህንንም ሲያነሱት ነበር ማለት ነው። እናንተም ታስታውሳላችሁ ብዬ አስባለሁ። እንደ ሀገር ስንተኛንን ቅድም ያነሳሁትን ደግሞ የጠየቀው እንደ ሀገር አሁን ከአፍሪካ ደረጃ ሁለተኛ ደረጃ ገብተናል። ከ2024 ጀምሮ ሁለተኛዋ የውጭ ቀጥተኛ ኢንቨስትመንት መዳረሻ ሀገር ናት ኢትዮጵያ። ከምስራቅ አፍሪካ ስቲል መሪነቱን ቦታ ይዘን ተቀዳሚነቱን ቦታ ይዘን ነው ያለነው ማለት ነው። ነገር ግን ደግሞ ኢትዮጵያ ቅድም ካነሳሁት አግባብ ኢትዮጵያ ካላት እምቅ አቅም አንጻር ይሄ ትልቅ ሀገር ነው። ባይዚህ አሳንሰን ምናየው ሳይሆን እምቅ አቅሞቻችን በርካታ ናቸው። በጣም ትልቅ ሀገር ነው። ትልቅ ገበያ ነው። ከ130 እና ምናምን ሚሊዮን በላይ የሆነ ህዝብ ነው ያለው። አጠቃላይ ይህንን እምቅ አቅም ከግምት አስገብተን ግን በርካታ ስራዎችን መስራት ከቻለን ከአፍሪካ ተቀዳሚ የኢንቨስትመንት መዳረሻ ለመሆን አስበን እየሰራን ያለ ነው። ግን አሁን ያለው ዳታ ክሊርሊ የእኛም የተባበሩት መንግስታት ድርጅትም ዳታ የሚያሳየው ሁለተኛ ላይ መሆናችን ነው። ከምስራቅ አፍሪካ ግን ተቀዳሚ ግን ይህ የሚያኮራን ጉዳይ ግን ተደርጎ መወሰድ የለበትም። ቢካዝ መለካት ያለበት ካለን እምቅ አቅም አንጻር እንጂ መለካት ያለብን ከሌሎች አንጻር መሆን የለበትም። ያለን እምቅ አቅም ደግሞ ቅድም ባነሳሁት አግባብ በጣም በርካታ እንደመሆናቸው እሱን ታሳቢ አድርገን አጠቃላይ እንደ መንግስት በርካታ ስራዎች ሲሰሩ ነው ያሉት። የኢንቨስትመንት ከባቢ ማሻሻያና በርካታ ጉዳዮች የሚደረጉትም አንደኛው ይህንን ከግምት አስገብተን እየሰራን ነው ማለት ነው። የህጎች መቀያየር ብለህ ያነሳቸው ትክክለኛ ግምገማን ትክክል ነው። አንዳንዴ እንደምታውቀው ሪፎርም ነው እንግዲህ የጀመርነው። ሪፎርም ከጀመረም በኋላ ደግሞ የህግ ማሻሻያ ግዴታ መምጣት አለበት። ባለፉት 7 ዓመታት አዳዲስ ህጎች ብቻ ከ123 በላይ ህጎችን እንደ ሀገር ማውጣት ተችሏል። ይሄ አጠቃላይ ኢንቨስትመንቱና ሌሎችን ሴክተሮች ጭምር የሚደግፍ ነገር ግን ማሻሻያና ሌሎችን ጉዳዮች ከጨመርን ደግሞ ከ198 በላይ የሚሆኑ ህጎች በሀገር ደረጃ ይሄ አብዛኛው ኢንቨስትመንቱን የሚደግፉ ስለሆኑ የተሰሩት ማለት አንዳንዶቹ ሴክተር የከፈትንባቸው ህጎች ናቸው። ለምሳሌ ቀደም ሲነሳ እንደነበረው ዝግ የነበሩ ለውጭ ባለሀብቶች ዝግ የነበሩ ሴክተሮችን ጭምር የከፈትንባቸው በህግ ማሻሻያዎች ነው። የፋይናንሻል ሴክተሩ መከፈት፣ የቴሌኮም ሴክተሩ መከፈት፣ የንግድ ሴክተሩ እንደምታስታውሱት በቅርቡ እንኳን ካርፉር ወደ ሀገር ውስጥ የገባው በቅርብ የኢትዮጵያ መንግስት አጠቃላይ ሴክተሩን ለውጭ ባለሀብቶች ከ49 ዓመት በኋላ ክፍት በማድረጉ ነው ማለት ነው።
ከዚህ ጋር ተያይዞ አሁን ላንድ እያደረግን እንደመሆኑ መጠን ነገር ግን ይሄና መሰል ጉዳዮችን ደግሞ ቅድም ክብርት ሚኒስትር ዴታ ስታነሳ እንደነበረው ይሄ በፐብሊክ ፕራይቬት ዲያሎግ ራሱ ከባለሀብቱ ጋር ቁጭ ብለን አንድ በአንድ እየሄድንባቸው ችግሮችን እየፈታን ስለሆነ እዛ አካባቢ የሚነሳው ነገር ከሪፎርም ጋር የተገናኘ በርካታ የህግ ማሻሻያ ስላደረግን ነው። ነገር ግን ደግሞ ላንድ እያደረግን ስለሆነ እሱን በአዎንታዊ ነገር ማንሳት ያስፈልጋል። ግን አሁን አጠቃላይ የሚወጡ ህጎችንም በፍትህ ሚኒስቴር በኩልም ኦልሬዲ ተረጋግጦ ተመዝግበው የወጡ ስለሆነ እሱንም አይ ቲንክ እንደ አዎንታዊ ነገር ማንሳት ይቻላል ማለት ነው። የአጠቃላይ ከአንክታድ ጋር ተያይዞ ያነሳኸው ኢትዮጵያ ቅድም ለማንሳት ለሞከርኩት የወጡ ባለሀብቶች ተመልሰዋል ወይ ባይዜ ይሄ ሚዲያዎች አካባቢ ትንሽ የተዛባ አይነት መረጃ በብዛት ሲነገር እንሰማለን። ባለሀብት ከኢትዮጵያ ሲወጣ ኤግዚት የሚያደርገው የኢትዮጵያ ኢንቨስትመንት ኮሚሽን መጥቶ ነው የሚዘጋው ማለት ነው። ይሄ ህጉ ክሊርሊ የሚያስቀምጠው ኢትዮጵያ ኢንቨስትመንት ኮሚሽን አካባቢ ያለው ዳታ አንተ ሲሳይ ባነሳው አግባብ አይደለም። ይልቅ የስድስት ወሩን ዳታ እንኳን እናንሳ። ባለፈው 6 ወር እንኳን ስናይ የኢትዮጵያ ኢንቨስትመንት ኮሚሽን 245 አዳዲስ ኢንቨስትመንት ፈቃዶችን የሰጡ በ6 ወር ውስጥ ብቻ 245። ይሄ ክሊርሊ የሚያሳየው ኢትዮጵያ ከምን ጊዜም በላይ ተመራጭ የውጭ ቀጥተኛ ኢንቨስትመንት መዳረሻ መሆኑን ክሊርሊ ያሳያል ማለት ነው። ክሊርሊ በደንብ ለማንሳት ለሞከረን ይሄን በፐርሰንትም ካስቀመጥ ነው ከ20% በላይ የ6 ወሩ እንኳን ከአምናው አንጻር ስናየው ጭማሪ አሳይቷል ማለት። ይሄ ክሊርሊ የሚነግረን ኢትዮጵያ በእርግጥም ከአፍሪካም ኢቨን ከዓለምም ደረጃ አዲሲቷ የውጭ ቀጥተኛ ኢንቨስትመንት መዳረሻ መሆኗን ለዛም የሰራናቸው ሪፎርሞች ደግሞ ሪስፖንድ እያደረጉ መሆኑን ያሉን እምቅ አቅሞች በጣም በርካታ መሆናቸው ቅድም ሲነሳ የነበረው የተማረ የሰው ኃይል ያለን ከ130 ሚሊዮን በላይ ህዝብ ነው ያለን። በጣም ርካሽ የሚባል ኢነርጂ ነው ያለን። ናቹራሊ ደግሞ ጌትዌይ ለአፍሪካ ሀገራትም ራሱ አንዱ ጌትዌያችን አዲስ አበባ እንደመሆኑ መጠን ያሉን እምቅ አቅሞች በርካታ እንደመሆናቸው መጠን አጠቃላይ የውጭ ቀጥተኛ ኢንቨስትመንቱ ፍሰቱ ከምን ጊዜውም በላይ እየጨመረን ያለ ማለት ነው። ለምሳሌ 2.34 ቢሊዮን ነው በ6 ወር መሳብ የቻለ 2.34 ቢሊዮን ዶላር ነው መሳብ የቻለ። ይሄ ቁጥር አልነበረም በ6 ወር ታሪክ በኢትዮጵያ ኢንቨስትመንት ታሪክ ውስጥ የውጭ ቀጥተኛ ኢንቨስትመንት ታሪክ ይሄ ቁጥር በ6 ወር ተስቦ አይታወቅም። ሪከርድ እየጻፍን ነው ያለ ነው ማለት ነው። ይሄንን ሌሎች እየመሰከሩ ያሉትን የኛዎቹ አይ ቲንክ በዛ ልክ መመስከር ያንኑ አይ ቲንክ በደንብ አድርጎ ተገንዝቦ ሪፖርት ማድረግ ተገቢ ይመስለኛል። አጠቃላይ የተነሳው ጥያቄ ስለሆነ ነው። ክብርት ተመጣጣኝ ነገር ካለ እጅግ በጣም አመሰግናለሁ። አራተኛ ኢንቨስት ኢትዮጵያ